ከሚሰራበት ቦታ ላይ የጉልበት ስራ ምን ይሰራልሃል? ከኔ ጋር ብትሆን እኮ አብረኸኝ ብትሰራ በጣም በአንዴ ሀብታም ትሆናለህ። አብረኸኝ ስራ። እንዳንተ አይነት መልክ፣ እንዳንተ አይነት አቋም ለቲክቶክ ለዩቲዩብ በጣም ጠቃሚ ነው፣ በጣም አሪፍ ነው ብላ ሆዴን ያው እንዴት እንደተዋወቁ ሰምታችኋል። ቦስን እንደዛ ብላ አታላ ተወስደውና ምን ታስጀምረዋለች? ንግድ ፍቃድ። እዚህ ሀገር ደግሞ ንግድ ፍቃድ ካላችሁ እናንተ ምንድናችሁ? የራሳችሁ ነገር ሁሉንም ነገር እራሳችሁ ትችላላችሁ ማለት ነው። ስለዚህ የዚህ ሀገር መንግስት ከምን ያወጣችኋል? ከሲስተም ያወጣችኋል። ከሲስተም ስላችሁ ፓስፖርት አላችሁ እኮ ግን ይሄ የሕክምናችሁን መክፈል ያቆማል ማለት ነው። የራሳችሁ ስራ ሲኖራችሁ የሕክምናችሁን መክፈል ያቆምና ራሳችሁ ናችሁ የምትከፍሉት። ያ በራሳችሁ ማለት ነው። ከዛ ይሄ ልጅ ሰራ 2 ወር ነው በትክክል አብረው እዛ ቤት የኖሩት። እኛ እንግዲህ የምንሰማው እኮ እኔ እኮ የ5 ዓመት ባለትዳር አብረው የኖረ ትዳር መስርቶ አብረው የኖረ ሰው እንኳን እኮ እንደዚህ ሲንጨረጨር አይቻላቅም። 5 ዓመት እንኳን እኮ ባል አግብታችሁ ኖራችሁ አግብታችሁ ኖራችሁ እኮ ሲለያይ በቃ ሂድ ትላላችሁ እንዴ? ኦኬ አለል ሲለያይ ሂድ ትላላችሁ። እኛ እኮ እናንተ አሁን አልመረራችሁ 2 ወር ብቻ አብረው የቆዩ ይመስላሉ እንዴ? እሷ እኮ ያስመሰለችው እኮ የ6 ዓመት ባሏ እኮ ነው የሚመስለው። የ6 ዓመት ባሏን እኔ ጓደኛዋ እኔ ቤስት ፍሬንዷ ሆኜ ቀምቻት የሄድኩ እኮ ነው የሚመስለው። አነጋገሯ፣ አኳኋኗ፣ ሁሉ ነገሯ ልጅ እንዲታከም አትፈልግም። ኢንሹራንስ እኔ የግል ኢንሹራንስ ገባሁለት የምትለው ውሸት። ማነች እሷ? ሚስቱ አይደለች፣ ልጇ አይደለም፣ የህጋዊ ባሏ አይደለም። ማነችና ነው ኢንሹራንስ የምትገባው? እኔ ኢንሹራንስ እኔ የራሴ ስራ አለኝ አይደለም። እኔ የሆነስ አሁን ሆዴን በእኔ ስም ኢንሹራንስ ላርገው ብል አልችልም። ምክንያቱም ሆዴ ህጋዊ ባሌ አይደለም። የእናንተ ኢንሹራንስ ውስጥ ማስገባት የምትችሉት በጀርመን ህግ መሰረት ያው ያላችሁ ሰዎች አላችሁ ጀርመን ሀገር የምትኖሩ በዚህ ሀገር ህግ መሰረት እኔ ኢንሹራንስ ውስጥ ማስገባት የምችለው ልጆቼንና ባሌን ህጋዊ ባሌን ማስገባት እችላለሁ። ያ ከኔ ጋር ኢንሹራንስ እንትን ማለት ይችላል። የምከፍለው አንድ አይነት ብር ነው፣ ግን ህጋዊ ባሌንና ልጆቼን በእኔ ውስጥ እንትን ፈርሲ ሸርት ማድረግ እችላለሁ። ከዛ ውጪ ደግሞ ጀርመን ሀገር ላይ ፍራይ ቪሊክ ፈርሲ ሸሩንግ ይባላል። ፍራይ ቪሊክ ፈርሲ ሸሩንግ ማለት እናንተ ፈልጋችሁ እራሳችሁ የራሳችሁ ስራ ሳይኖራችሁ በራሳችሁ ሄዳችሁ ኢንሹራንስ የምትገቡበት ማለት ነው። ለዛ ደግሞ ምን ያስፈልጋችኋል? አሁንም የሲስተሙ ወረቀት ያስፈልጋችኋል። አውካ እናንተን የሸኘበት ወረቀት ያስፈልጋችኋል። ይሄ ልጅ አውካ እንዴት ነው የሚሸኘው እሱ? ምክንያቱም ሲጀምር ከሲስተም ወጥቷል፣ ጭራሽ ወጥቷል። እና እኛ እየተሰቃየ ነው ምንድነው እሱን መልሶ ሲስተም ውስጥ ለማስገባት በጣም ረጅም ጊዜ ፈጀብን። ምክንያቱም የቤት ኪራይ ሁሉ ነገር ይሄ ልጅ ተሸግሮ አይደለም። ቦስ ከማንም በላይ ነው የኖረው፣ ከማንም በላይ ስትረስ እንኳን እንትን ሊለው ማለት ነው። ዝንጥ ብሎ የሚፈልገውን እየበላ ከጓደኞቹ ጋር ሄዶ ጓደኞቹን እየጋበዘ እንደፈለገ ድቅቅ ብሎ ነው የኖረው። ፍራንክፈርት ያለው እኮ ማንም ይመሰክራል እኮ ይሄ እኮ ውሸት አይደለም። ግን ስላመመው መንቀሳቀስ ብዙ ስለማይችል ሲተኛ ጀርባውን በጣም ስለሚያመው ስላልታከመ መስራት አይችልም። ይሄ ግልጽ ነው። መጭቀን እኮ እኛ እኮ የገባ ነው አሞታል እከሌ ወቁልን እንትን በሉልን ወይም ደግሞ እርዱን አይደለም። እኛ ገብተን የነበረው እግዚአብሔር ይመስገን አሁን ያ ሁላ ነገር አልፎ እኔ እሱን ከስትረስ ከጭንቀት ነው ማውጣት የምፈልግ። ጭንቀት ስላችሁ እንዴት ነው ሲስተም ውስጥ ገብቶ በቃ የራሱን ኑሮ ራሱ እንትን እንዲል ነው የፈለግኩት። ለዛ ያ ሁላ ነገር ተስተካክሎ አሁን ሕክምና መግባት ችለዋል። ገብታችኋል? ጀርመን ሀገር ሕክምና በጣም ጎበዞች ናቸው እና ሕክምና ማግኘት ችሏል። እግዚአብሔር ይመስገን ልንል እኮ ነው የገባ ነው። እግዚአብሔር ይመስገን። ይሄ 5 ወር አልፎ 5 ወሩ ዝም ብሎ የሚስተካከል አይደለም። ሰዎች እናንተ ከሲስተም ወጥታችሁ ጭራሽ ሰፈር ቀይራችሁ እሱ ኮለን ነበር የሚኖረው። ከኮለን ፍራንክፈርት መጣ። ፍራንክፈርት ሲመጣ ምን ያስፈልገዋል? እዚህ ሀገር ሲስተም ውስጥ ለመግባት ቤት ኪራይ ያስፈልገዋል። ወንድ ልጅ ነው፣ ድሮ በጣም የሚሰራ ልጅ ነው፣ በጉልበቱ የሚኖር ልጅ ነው፣ አሪፍ ኑሮ የሚኖር ልጅ ነው። ቱና አታላ ቤቷ ካስገባች በኋላ ከሲስተም ውስጥ ወጥቶ ችግርን አየ። ማንም ሰው እኮ ችግርን ያያል። እኔ ነገ ጋራንቲ የለኝም
ነገ ከስሬ ምናልባት ሱቄን ዘግቼ ሁሉን ነገሬን አጥቼ ባዶዬን ቀርቼ እርዱኝ ልላችሁ እችላለሁ። ማንም ሰው ጋራንቲ የለውም። ቆመን ለመሄዳችን ጋራንቲ የለንም። ምናልባት ስንወጣ የሆነ ቦታ ስንሄድ መኪና አደጋ ደርሶብን እግራችን ተቆርጦ በክራንች ልንሄድ እንችላለን። ማን ጋራንቲ ያለው? አለሽ ጋራንቲ ለነገ? ማንም ሰው ለነገ ጋራንቲ የለውም። ዛሬ አለኝ እያሉሽ በአንድ ይቅርታ